ለጰራቅሊጦስ እንደዚሁም ለበዓለ ዕርገት በሰላም አደረሳችሁ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማያት ያረገበትን የዕርገቱን በዓል ቤተክርስቲያናችን በታላቅ ክብር ታከብራለች። ሐዋርያት አንጋጠው ጌታ ሲያርግ እያዩ የነበረበትን መላእክት በዝማሬ ክርስቶስን የተቀበሉበትን በዓለ ዕርገት እናከብራለን። ከዛ ደግሞ በማስከተል ከ10 ቀናት በኋላ መንፈስ ቅዱስ የወረደበት ቅድስት ቤተክርስቲያን የተወለደችበትን የሐዲስ ኪዳኑን ደብረ ሲና ማለት ነው። እንግዲህ እስራኤል ከግብጽ ባርነት በወጡ በ50ኛው ቀን 10ቱ ትእዛዛት በድንጋይ ጽላት ላይ ተጽፎ ተሰጥቷቸው ነበር። በሐዲስ ኪዳን ደግሞ ከክርስቶስ ትንሣኤ በኋላ በ50ኛው ቀን በልባችን ጽላት ላይ ቃሉን የጻፈበት መንፈስ ቅዱስ የተገለጠበት ዕለት ነው። በዛኛው ዕለት ሙሴ 3000 ሰዎች እንዲሞቱ አድርጎ ነበረ። ጣዖት ያስመለኩ ሰዎች በመቅሰፍት ሞተው ነበረ። በዚህኛው በዓለ ጰራቅሊጦስ ግን በመሞት ፈንታ 3000 ሰዎች በቅዱስ ጴጥሮስ ስብከት ያመኑበት በዓል ነውና ለዚህ ያደረሰን አምላካችን ስሙ የተመሰገነ ይሁን። በዓለ ጰራቅሊጦስን በዓለ ዕርገትን እንግዲህ ተገኝተን አላከበርንም። ሁላችን እያየን የምናከብረውን በዓል ግን በጉጉት እየጠበቅን ነው። እሱም የጌታችን ምጽአት ነው። ክርስቶስ ከሞት ሲነሳ ያዩት በጣም ጥቂት ሰዎች ነበሩ። ሲያርግም ያዩት ሐዋርያት ናቸው። እንዲያዩ እንደዚህ ሆነ ብለን የምናከብረው ሁላችን እያየነው የምናከብረው በዓል ግን ከፊታችን አለ። እሱም የጌታችን የክርስቶስ መምጣት ነው ወይም ዕለተ ምጽአቱ ነው። በዛን ጊዜ ሁላችን ከሞት ተነስተን ሐዋርያት አዩት ያልነውን አምላክ የምናይበት ቀን ነው ማለት ነውና የመጨረሻው በዓል እሱ ነው። ያንን እንግዲህ እግዚአብሔር በደስታ በፍስሐ ቆመን ለማየት ለመዘመር ከኔ ሂዱ ሳይሆን ወደ እኔ ኑ የሚለውን ቃል ሰምተን የምናከብረው ያድርገን። ብዙ ጥያቄዎች ከዚህ ትምህርት ከጀመርን በኋላ እንግዲህ አንድ ወደ 10 ገደማ ቪዲዮዎች በዚህ ቻናል ላይ ስትመለከቱ ቆይታችኋል። በጣም በርካታ ጥያቄዎች፣ በርካታ አስተያየቶች፣ ገንቢ ነገሮችን ስትልኩ ቆይታችኋል። እግዚአብሔር ያክብርልን። በጣም ጠቃሚ ናቸው። ለዛሬ እንግዲህ ይህንን የመጀመሪያው ምዕራፍ ቪዲዮዎችን ለማጠቃለል በጥያቄዎች ለመዝጋት ያህል ከናንተ የመጡ አንዳንድ ጥያቄዎችን እንመለከታለን። ስለ ሎጎ ምንነትና ምን እንደሚወክል ብትነግረን። ሎጎውን በተመለከተ በርካታ መላምቶች ሲሰጡ ነበር። በጣም ያስገረመኝ አብዛኛው ሰው አውቆታል ምን እንደሆነ። ይሄ በጣም ደስ የሚያሰኝ ነው። የሎጎ እንደምትመለከቱት ከላይና ከታች ሁለት ትልልቅ አለቶች ናቸው። ከመካከል ደግሞ አንዲት ቅንጣት የምታክል የስንዴ ስዕል የምንመለከተው። መነሻው በመጽሐፈ አርጋኖን ወይም አርጋኖነ ድንግል በተባለው እጅግ በጣም ወርቅ የሆነው የአባታችን የቅዱስ አባ ጊዮርጊስ ዘጋስጫ ድርሰት ወይም ጸሎት መጽሐፍ ነው። አባታችን አባ ጊዮርጊስ ዘጋስጫ እንግዲህ በብዙ ስዕለትና ልመና በብዙ ሱባኤ የደረሰው እጅግ በጣም ስነ ጽሑፋዊ ከፍታው ነገረ መለኮታዊ ፋይዳው በጣም ጥልቅ የሆነ የእመቤታችን ፍቅርን በሰዎች ላይ የማሳደር አቅም ያለው ትልቅ የጸሎት መጽሐፍ አበርክቶልናል። መጽሐፈ አርጋኖን ወይም አርጋኖነ ድንግል የሚባለው ማለት ነው። በዚህ መጽሐፍ በረቡዕ ዕለት በሚጸለየው ጸሎት በምዕራፍ 11 ላይ ቅዱስ አባ ጊዮርጊስ ዘጋስጫ እንግዲህ የሚችለኝ የለም፣ ሰማይ ወፍጮ ምድር መጅ ቢሆን ሊጨፈልቁኝ ቢገናኙ በጸሎትሽ ከታመንኩ አንዳች አያደርጉኝም ብሎ እመቤታችንን ያመሰግናታል። ይህ ለእኔ በጣም በግሌ በጣም ትርጉም ያለው ጸሎት ነው። ለብዙዎቻችሁም ይሆናል ብዬ አስባለሁ። አንዳንድ በሕይወታችን እንደ ወፍጮና እንደ መጅ የሚመጡብንን በጣም ከባድ ሆነው የሚታዩንን ፈተናዎች በእግዚአብሔር ቸርነት በእመቤታችን የምልጃ ጸሎት አማካኝነት ነው የምናልፈው እና ያንን እኔ በጣም ብዙ ልመሰክር የምችላቸው በሕይወት ያዩዋቸው አጋጣሚዎች ስላሉ እና ቅዱስ አባ ጊዮርጊስ ዘጋስጫንና እመቤታችንን አንድ ላይ የሚያገናኝልኝ ሆኖ አግኝቼዋለሁኝ እና መሀል ላይ ያለው ስንዴ እኔ ነኝ ማለት ነው። ከላይ ያለውና ከታች ያለው ድንጋይ ሰማይና ምድርን ይወክላሉ። ሰማይ ወፍጮ ምድር መጅ ቢሆን ሁለቱ ሊጨፈልቁኝ ቢገናኙ
በጸሎትሽ ከታመንኩ አንዳች አያደርጉኝም እና እንደ አለቶቹ ትልቀት ያንን ስንዴ መጨፍለቅ ይችሉ ነበር። ግን ሎጎ ላይ እንደምታዩት ምንም አልሆኑም። እንደውም እነሱን ሲነካቸው ነው የሚያሳየው፣ ሊጨፈልቁት የሞከሩትን ወፍጮና መጁን ማለት ነው። ስለዚህ ይህ ሙሉን አንብቡት፣ ምዕራፉን በጣም ያስደንቃል። እንግዲህ የሚችለኝ የለም ሰማይ ወፍጮ ምድር መጅ ቢሆን ሊጨፈልቁኝ ቢገናኙ በጸሎትሽ ከታመንኩ አንዳች አያደርጉኝም እያለ በምድር ላይ የወረዱ መቅሰፍቶችን ሁሉ ይጠቅሳል። እንደ ኖህ ዘመን የጥፋቷ ቢመጣ ከስር ፍል ውሃ ከላይ ዝናብ ቢዘንብ እንደ ሰዶምና ገሞራ እሳትና ዲን ቢዘንብ በጸሎትሽ ከታመንኩ አንዳች አያደርጉኝም ይላልና የእመቤታችንን አማላጅነት የእግዚአብሔርን ቸርነት የአባ ጊዮርጊስ ዘጋስጫን ደግሞ እጅግ ጥልቅ የሆነ ተመስጦ አንድ ላይ ለማሳየት ነው ይህንን ሎጎ ያደረኩት። ወንጌል በሚለው ትምህርት መግቢያ ላይ ወንጌልን ወንጀል ብለው በሚጠሩ አካባቢዎች አሉ ብለህ ነበር። ወንጌልና ወንጀል ምን አገናኛቸው? ወንጌልን ወንጀል ብለው የሚጠሩ አንዳንድ አካባቢዎች አሉ የሚለው ያው ብዙ ጥያቄዎች አስነስቷል። አንዳንድ ሰዎች ከዘር ጋር ሁሉም ነገር በነገራችን ላይ በዘር መተርጎም የለብንም ሁሉንም ነገርና ከታሪክ አንጻር ነው ጉዳዩ የተነሳው። ወንጌልን ወንጀል የሚሉ አካባቢዎች በሰሜኑ አካባቢ አለ። ነገር ግን ይህ በቤተክርስቲያን ታሪክ ትርጉም ያለው ምክንያት አለው። በዘመነ ዮዲት ጉዲት እሳቶ ተብላ የምትጠራው ወይም በኢትዮጵያ ቤተክርስቲያን ላይ ከፍተኛ ጉዳት ያደረሰችው ለ40 ዓመት የነገረሰችው ንግስት ኢትዮጵያ ውስጥ በነበረችበት ጊዜ ብዙ አብያተ ክርስቲያናትን አቃጥላለች፣ ብዙ ክርስቲያኖችን ገድላለች እና በዛን ጊዜ መጽሐፍ ቅዱስን ይዞ ወይም ወንጌልን ይዞ የተገኘ ወይም ወንጌልን ሲሰብክ የተገኘ ሰው ወንጀለኛ ነበር እና ወንጌልና ወንጀል አንድ የነበሩበት ዘመን ነበር። በእርግጥ ሐዋርያትም ወንጌል ወንጀል ሆኖ ነው ያሳሰራቸው፣ ወንጌል ወንጀል ሆኖ ነው ያስገደላቸው፣ ሰማዕት ያስደረጋቸው። ስለዚህ በዛን ዘመን ወንጌልን ከወንጀል ጋር የማያያዝ ነገር ስለመጣ ወንጌል የሚለው ቃል ወንጀል ተብሎ መነገር ጀመረ። ጌታም ወንጀል ሆኖ ያሰቀለው ያስተማራት የምስራች ወንጌል ስለሆነች ማለት ነው እና በሰሜኑ አካባቢ ወንጌልና ወንጀል መቀያየር የጀመረው ከዚህ ታሪክ መነሻ መሆኑን በደስታ ተክለወልድም በኪዳነ ወልድ በሌሎችም መዝገበ ቃላት ላይ ወንጌልና ወንጀል መቀያየር የጀመረው በዚህ ምክንያት መሆኑ ተጠቅሷልና ለዚህ ነው ከዘመነ ዮዲት ጀምሮ ወንጌል ወንጀል ሆኖ በጣም ብዙ ክርስቲያኖች ሞተውበታል ማለት ነው። የቤተክርስቲያን ታሪክ ትምህርታችንን ስንገፋ ብቻውን ደግሞ በሰፊው የምንመለከተው የምንማረው ይሆናል። በተለይ የምትወደው